ከወርቅ ከንቁ ይልቅ ጌታ ይሻለኛል ማለዳ ማለዳ ፍቅር ያጠግበኛል ኢየሱስ ላይ ምንም ጨምረው መቀነሰው ነገር የለም እሱ ኦሬዲ የለየለት ጌታ አሁን ተሰብስቦ 130 ሚሊዮን ኢትዮጵያዊ ጂጂ ከዛሬ ጀምሮ ኢየሱስ ጌታ አይደለም ቢል ጌትነቱ ቅንጣት አላይቀንስም ቅንጣት አላይጨምር እኔ ከዚህ በፊት ጌታን ሳላገኝ በፊት ላይክ ብዙ ላይፍ የነበረኝ ሰው ነኝ የክለብ ላይፍ ነበረኝ ሴቶች ስርም አልጠፋም ነበረ እና ላይክ ሰው በጌታ ያልሆነ ሰው በቃ የሚያደርገውን ነገር ሁሉ አደረግ ነበር። ሰላም ሰላም እንዴት ናችሁ? ቴክ ኢንተርቴይንመንት የዩቲዩብ ቻናል ነው። እንግዲህ በዛሬው ቅኝታችን እንዴት የዘፈኑን ዓለም ደግሞ ዓለማዊ ህይወታቸውን ትቶ ወደ እግዚአብሔር ቤት መጥቶ እያገለገሉ ያሉትን ምርጥ የኢትዮጵያዊ እንግዲህ ብዙዎች የሚወዷቸውን ታዋቂ ሰዎችን እንግዲህ ሶስቱን ማለት ነው ለዛሬ የሶስቱን ታሪክ በአጭሩ መነግራችሁ ይሆናል ማለት ነው። ይሄን ቤት ሰብስክራይብ ያላደረጋችሁ ቤተሰብ ያልሆናችሁ ሁሉ ሰብስክራይብ በማድረግ ቤተሰብ እንድትሆኑ ለኔ በጣም ስለሚጠቅመኝ ለእናንተ ምንም የሚቆጥርባችሁ ነገር የለም። አደራ ይመቻችሁ። ወደ ቪዲዮውን ላይክ በማድረግ እንድትጀምሩልኝ ደግሞ በዚሁም እጠቁማችኋለሁ ማለት ነው። ማይክሮፎን ያስኩት ዛሬ በመጀመሪያ ደረጃ እንግዲህ የምናየው ኢትዮጵያ ውስጥ ብዙዎች የሚያውቁትን እንግዲህ ሁሉም ሰው ሊባል በሚችል ደረጃ በገጠር ደረጃ ድረስ ሙዚቃው እየተሰማ በብዙዎች የሚወደደውን የሚታወቀውን ታዋቂውን ድምፃዊ ጥበቡ ወርቄን እናገኛለን። በመጀመሪያ ደረጃ ጥበቡ ወርቄ እንግዲህ በከፍተኛ 4 የተማረ ሲሆን ከትውልድ ሀገሩ ከደሴ ወደ አዲስ አበባ እንደመጣ ይነገራል። ስለሱ ከፍተኛ 4 እንደተማረም ይወራል። አየር ጤና አካባቢ ጫካ ላይ ድምጹን እያወጣ እየጮኸ ቮካል መስራቱ አሁን ላይ ላለው ሽቅርቅ ድምጹ ምክንያት እንደሆነ ይናገራል። 1995 ላይ የመጀመሪያ አልበሙን አውጥቷል። ጥበቡ ወርቅዬ ባወጣው አልበም በጣም ተወዳጅነትን አግኝቷል። ከሙዚቃዎቹ እንግዲህ በብዙዎች ልብ ላይ ያሉ ማያዬን ጨምሮ ልግለጽልሽ በምን ቋንቋ አይገባሽም ወይ ሊጋባ በጣም ታዋቂ ሙዚቃዎች እንግዲህ አሉ። ከሱ ሙዚቃዎች ብዙዎች የሚያውቋቸው ማለት ነው ለብዙዎች ትዝታን የሚጭሩ እጅግ ብዙዎች ዓለማውያን የወደዱት ዘፈን አለው። ይህ ሰው ታዲያ እንግዲህ ቀድሞ ከቤተሰቦቻቸው እንግዲህ ወንድሙ ጌታን እንዳገኘ ይናገራል። ወደ መንፈሳዊ ዓለም እንደመጣ ማለት ነው። ከዚህም ህይወቱ እንግዲህ ተነስቶ የወንድሙ ህይወት ይማርከው እንደነበረም አንድ ቦታ ሲወራ ተሰምቷል። ከዛ አንድ ቀን አሜሪካን ሀገር ሄዶ ዲፖርት ይደረጋል፣ ይመለሳል። በአሁኑ በአንዳንድ በእኔ ስህተት ሳይሆን በኤምባሲው ስህተት ምክንያት ነው ይላል። እንግዲህ በዛ ይመለሳል እና ሲመለስ ከመመለሱ በፊት መጀመሪያ አንድ ሴት አግኝታ ኢየሱስ ይወደዋል ብላ መጽሐፍ ቅዱስ እንደሰጠችውም ተናግሯል እሱ ራሱ። ከዛ በኋላ እየመጣ እንግዲህ እየተመለሰ አዳሩን በሙሉ ፕሌን ውስጥ እንግዲህ እየመጣ ያለ ያንን ሴትዮ የሰጠችውን መጽሐፍ ያቺ ሴት የሰጠችውን መጽሐፍ እንግዲህ እያነበበ ብዙዎች የጳውሎስ መልእክት ነው ብሎ የሚገምቱትን የዕብራውያንን ደብዳቤ እያነበብኩ ነው የመጣሁት ብሏል። እንግዲህ እና እሱን እያነበበ እንግዲህ በሱ በጣም ብዙ ጥያቄዎች አእምሮ ውስጥ እንደጫረበት እንግዲህ ይናገራል። ይህም ነገር ጥያቄ እየሆነበት ያነበበው ነገር ሲመጣ ኢየሱስ ከመላእክት ይልቃል፣ ኢየሱስ ከሙሴ ይበልጣል፣ ኢየሱስ እንደዚህ ከሁሉም ነገር እንደሚበልጥ ኢየሱስ እግዚአብሔር እኩል እንደሆነ እየሰማ መጣና እንግዲህ ከመላእክት ይልቃል ምናምን የሚሉት ነገሮች ብቻ ለሱ ጥያቄ እንደፈጠሩ እሱ ራሱ የተናገረው ነውና እንደፈጠሩበት ይናገራል እሱ ራሱ። ስለዚህ በዚህ ምክንያት ደግሞ መጥቼ የቤተክርስቲያን አባቶችን ልጠይቅ ሞከርኩኝ አለ። እንግዲህ በተደጋጋሚ ጥያቄ ባበዛው ቁጥር አንተ ልጅ ተጠንቀቅ እንዳሉትም ጠቁሟል። በዚህም ምክንያት እንግዲህ ትንሽ የቆየ እንግዲህ ጌታን መቀበል ፈልጋለሁ ብሎ ወንድሙን ይዞ ቤተክርስቲያን በመሄድ እንግዲህ ጌታን እንደተቀበለና እስካሁን ድረስ ከ10 ዓመት በላይ እንግዲህ ቤተክርስቲያን ፕላንት አድርጎ እያገለገለ እንደሚገኝ በእግዚአብሔር ጥሪ ተናግሯል። የቤተክርስቲያኑም ስም ጳውሎስ የክርስቶስ ወንጌል ዓለም አቀፍ ቤተክርስቲያን ይባላል። አቀራረቤን ከወደዳችሁት እንግዲህ ቪዲዮ ላይክ ማድረግ እንዳትረሱ። ወደ ቀጣዩ እንሄዳለን። ቀጣዩ ታዋቂ ሰው ደግሞ በቲክቶክ ዓለምና በሶሻል ሚዲያ ዓለም ላይ ያለው ሰው ሁሉም ያውቀዋል ብዬ የማስበው እርግጠኛ የምሆንበት ሰው ነው። የቀጣዩ ባለታሪካችን እንዳልካቸው ዘነበ ይባላል። ጋዜጠኛ ነው። እንግዲህ ብዙዎቻችሁ የምታውቁት በጄቲቪ ኢትዮጵያ ትዝብት ከእንዳልክ ጋር እያለ እንግዲህ ሲያወራ ነው የምታውቁት። ብዙ የትዝብት ቪዲዮችን ሲሰራ ብዙዎችም ይወዱት ነበረ፣ ብዙዎችም ደግሞ እንዲሁም ይተቹት ነበረና ኦርቶዶክስ እንደነበረና በድቁና አገልግሎት እያገለገለ እንደነበረ በአርባ ምንጭ አካባቢ እየኖረ እንግዲህ ይናገራል። ዶርዜ ነው ተወልዶ ያደገው፣ ውልደት እድገቱ ዶርዜ ነው። ከዛ እንግዲህ ተመርቆ ወደ አዲስ አበባ እንደመጣና ብዙ ችግሮችን እዚህ አዲስ አበባ እንዳሳለፈ ከብዙ ችግር በኋላ እንግዲህ ዛሬ ላይ ላለው ደረጃ እንደደረሰ ይናገራል። በሆኑ ጊዜ እንግዲህ የዛሬ 2 ዓመት አካባቢ በሶሻል ሚዲያ ላይ በቲክቶክ ዓለም ላይ ስለ ኢየሱስ ደጋግሞ እያወራ ሲያለቅስ ምን ሲል ይሰማል። ሃይማኖቱን ሳይቀይር ኦርቶዶክስ ሆኖ ስለ ኢየሱስ እንደገባው ይናገራል።
እንግዲህ በየላይቡ እየገባ ኢየሱስ ኢየሱስ እያለ ሲያለቅስና የጴንጤ መዝሙር ሲሰራ እንግዲህ ይሄ ልጅ እያስፈራራን ነው እያሉ ብዙዎች ደግሞ ተው ተመለስ እያሉ ሲወቅሱትም ነበረ። በአደባባይ ሁላ በመድኃኔዓለም ቤተክርስቲያን ላይ ትንሽ ቆጣ ብለውት ይቅርታ ብላ ሊጠይቅ ወጥቶ ነበረ በጉባኤ ፊት ማለት ነውና እንግዲህ ከዛ ሁሉ ወጥቶ ዛሬ ላይ እንዳልካቸው ዘነበ ጌታን ተቀብለው በኤቨርላስቲንግ ክራይስት ዓለም አቀፍ ቤተክርስቲያን እንግዲህ ነብይ ጥሌ ጋር በጣም የሚወዱ አገልጋይ እንደሆነ ይናገራል። ስለ ነብይ ጥሌ ሲያወራና እሱ ጋር ጌታን እንደተቀበለ ይናገራል። እንዳልካቸው ዘነበ እናቱን በጣም አብዝቶ የሚወዳት ለሷ ሲል እንግዲህ በጣም ተጠንቅቆ ነበረ። ግን የኢየሱስ ፍቅር እንዳላስቻለው ይናገራል። እንግዲህ ሃይማኖቱን ላለመቀየር ማለት ነው። በጣም ቢታገልም ኦርቶዶክስ ነኝ ያለ አስሮይ ማተቡን ቢያሳይም እንግዲህ ማተቡን የሚያስበጥስ ፍቅር እንደነካው ታይቷል። እንዳልካቸው ዘነበ ጌታን ተቀብሎ ተጠምቆ ዛሬ ወደ 2 ዓመት ሊሞላው ትንሽ ጊዜ ይቀረዋል። ወደ ቀጣዩ ባለታሪካችን እንግዲህ መልካም ነው፣ ብዙዎች ይወዱታል። እንግዲህ የሶሻል ሚዲያ ዓለም ላይ ያሉት አሁንም እሱን ያውቁታል። እንግዲህ ከሰሞኑ እንግዲህ ስለ ኢየሱስ ክርስቶስ በተደጋጋሚ ሲሰብክና ሲያወራ ብዙዎች እየሰሙ እንግዲህ ግማሾቹ ለምን ይልወሉ፣ ግማሾቹ ይናደዱበታል፣ ግማሾቹ ደግሞ ስለሚወዱት እሺ ብሎ ይሰሙታል፣ ግማሾቹ ደግሞ በጌታ የሆኑት እጅግ ደስ ብሏቸው እንግዲህ ይሄ የምስራችን ወንጌል በመናገሩ በጣም ይደሰቱበታል። እንግዲህ የሰው ልጆች እንደዚህ ከተደሰቱበት ደግሞ ጌታ እግዚአብሔር የሚመሰከርለት ኢየሱስ ምን ያህል በሱ እንደሚደሰት እናንተው ገምቱ። ልጁ ተወዳጅ ነው። እንግዲህ በአዲስ አበባ ተወልዶ እንዳደገ አይ ቲንክ እንደዛ ነው፣ እርግጠኛ አይደለሁም ስለሱ ታሪክ። ነገር ግን እንግዲህ ሁናቴውን ስናየው እንግዲህ አዲስ አበባ ልጅ እንደሆነ ያስታውቃል። ትግርኛ ይችላል፣ የትግራይ ተወላጅ ነው ብዬ ገምታለሁ። ከሁለት አንዱ ነው። ልጁ በጣም ተወዳጅ ልጅ ነው። እንግዲህ ጌታ ኢየሱስ ክርስቶስን ከመቀበሉ በፊት እንግዲህ ብዙ ነገሮች በህይወቱ ስትራግል እንዳሳለፈና ብዙ በጣም መጥፎ የሚባሉ በዚህ ዓለም ላይ ክፉ የሚባሉ ነገሮችን እንዳደረገ እሱ ራሱ ይናገራል። ኃጢአት የሆነ ነገር ምንም ነገር እንዳላመለጠው እንግዲህ እሱ ራሱ ሲያወራ ተሰሙ። ከቪዲዮቹም ትንሽ መረዳት ይቻላል፣ ካለፉት ቪዲዮቹ ማለት ነው። ልጁ ዝነኛ ነበረ፣ ታዋቂ ነበረ፣ ብዙዎች ይወዱት ነበረ። ያ ሁሉ ዝና አልፎ ያ ሁሉ ነገር አልፎ ብቻ የብቸኝነቱ ጊዜ የጭንቀቱ ጊዜ እንግዲህ የሚደርስለት ያጣ ሰዓት ላይ ለውስጡ ጭንቀትና ለውስጡ ጥያቄ መልስ ያጣ ጊዜ ላይ እንግዲህ ጓዳ በሩን ዘግቶ እንግዲህ እግዚአብሔር ሆይ አንተ ካለ ብሎ ወደ ለጸሎት እንደተንበረከከና ይሄ ነገር ወደ ጌታ እንዲመጣ ያደረገው አጋጣሚ በዚያ በጸሎት ስፍራው እንደተፈጠረ ይናገራል። ከሶሻል ሚዲያና ከሰው ርቆ ቤቱን ዘግቶ እየጸለየ ለረጅም ጊዜ እንዳሳለፈና ጸሎት ሱስ ሆኖበት እንደነበረም ይናገራል። በዚያ በጸሎት ስፍራም ደግሞ በልሳን ወይም ደግሞ በአዲስ ቋንቋ መናገርን እንደተሞላ እንዲሁም ደግሞ የተለያዩ መገለጦችን እንዳየ ጌታ ኢየሱስ ክርስቶስ ብቻ ኢንካውንተር እንዳገኘው የተለያዩ መገለጦችን እንዳገኘው ይናገራል። ያ ኢንካውንተር ለሰዎች የሚገባቸው ነገር ወይም ደግሞ ለስጋዊ ሰው የሚገባው ነገር ሳይሆን በጌታ የሆኑ ሰዎች ደግሞ ያ ኢንካውንተሩ ተመሳሳይ ኢንካውንተር ያላቸው በጌታ የሆኑ ዳግም የተወለዱ ሰዎች የሚገባቸው አይነት ኢንካውንተር እሱ ጋር እንደደረሰና ለሌሎች ግራ ያጋባቸውና እብደት የመሰላቸው ነገር እንግዲህ በወንጌል አማኞች ዘንድ ይሄ ነገር የተለመደ ነገር እንደሆነ ከአባታቸው ከአምላካቸው ጋር ማውራትና መነካካት ያንን የክብሩን ብርሃን እግዚአብሔርን ራሱን ቀርቦ በጸሎት ስፍራው ላይ ሲያወራቸው ሲጠይቁ ሲመልስ ማየት ለሱ የመጀመሪያው ጊዜ ነበር። ለስጋዊ ሰዎችም ደግሞ እብደት መስሏቸው ነበር። ታዲያ ይሄ ሰውዬ ህብረቱ በወንጌል አማኞች ዘንድ እንደሆነ ገባውና ጌታን ተቀብሎ እንግዲህ ዳግም ተወልዶ አሁን ዓመት ሞልቶታል። ዓመት ሊሞላው ትንሽ ይቀራል። በእርግጠኛ ባልሆንም ወደ 8 ወር አካባቢ ይሆነዋል። ጌታን ተቀብሎ እንግዲህ ዳግም ከተወለደ ወደ 8 ወር አካባቢ ይሆነዋል። ይሄን ይመስላል እንግዲህ ዛሬ ባለ ታሪኮቻችን። ከባለ ታሪኮቻችን የማንን ታሪክ ወደዳችሁ? ስለ ታሪካቸው ማወቅ መስማት የምትፈልጉ ደግሞ ጥበቡ ወርቄም ሆነ እስካትናቲ እንግዲህ በተለያዩ በዩቲዩብ ላይ ኢንተርቪዎቻቸው ላይ የተናገሩት ንግግር አለ። በሰይፉም ላይ ጥበቡ ወርቄ ቀርቦ የተናገረው ነገር አለ። እንዳልካቸው ዘነበም ቢሆን በክርስቲያን ቲዩብ ላይ ቀርቦ ተናግሯል። እስካቴናም ቢሆን ደግሞ በኢንካውንተር ቲዩብ ላይ በሰማይ ቲዩብ ላይ ቀርቦ ስለራሱ ኢንካውንተር ተናግሯል። የህይወታቸው ምስክርነት በዚህ ማየት ትችላላችሁ። ከኔ ጋር ስለቆያችሁ አመሰግናለሁ። ቪዲዮ ላይክ በማድረግ ቤተሰብ ይሁኑ። ይህን ቻናል ፎሎ ማድረግ እንዳትረሱ። ይመዳል